የቀድሞ ፍቅረኛ መርሳት ትፈልጋለህ? እንግዲያውስ እነዚህ ነገሮች አንድ በአንድ አድርጋቸው። የመጀመሪያው ነገር ለምን እንደተለያያችሁ ሁሌም ማስታወስ። ሰዎች ከተለያዩ በኋላ ሁሌም ቢሆን አይምሯቸው የሚያቀርብላቸው መልካም ጊዜዎችና መልካም ትዝታዎችን ብቻ ነው። ያኔ ነው ለአይምሮ ማስታወስ ያለብህ። ማለትም የተለያየ ነው በዚህ ምክንያት ነው ብለህ አለርት ልታደርገው ይገባል። ለምሳሌ ቺት አድርጋብህ ከሆነ ነው የነበረን ጊዜ በጣም አሪፍ ነው፣ በጣም ደስ ይል ነበር፣ ነገር ግን ቺት ስላደረገችብኝ የተለያየው የሚባሉ ነገሮችን ለአይምሮ ማቅረብ መቻል አለበት። ሁሌም ማስታወስን ይፈልጋል። ምክንያቱም ልምምዶች ነው። በጣም ከዛች ልጅ ጋር ተላምዳችኋል፣ ረጅም ጊዜ ያሳልፋችኋል እና እርሷን ለመርሳት ጊዜ ይፈጅባል። ያን ጊዜ ደግሞ ለአይምሮ የተፈጠሩትን ነገሮች በማስታወስ ወይም ደግሞ ድጋሚ በመንገድ ነው ልታልፈው የሚችሉ። ሁለተኛው ነገር ሰዎች ከቀድሞ ፍቅረኛቸው እንዳይለያዩ መከራ የሚሆንባቸው ነገር ጊዜ፣ ገንዘብ፣ ማንነቴን ሰውቻለሁ የሚሉ ነገሮች ነው። ነገር ግን አንድ እውነት አለ። የሆነ ቢዝነስ እንደማያዋጣ እያወቅ ተጨማሪ ገንዘብ አታደርግበትማ። ተመሳሳዩን ነገር ተረዳው። ከዛች ልጅ ጋር እንደማትቀጥሉ እያወቅ ወይም ደግሞ ዛሬ ባይሆን የዛሬ 2 እና 3 ዓመት እንደምትለያዩ እያወቅ ተጨማሪ ስሜት ወይም ደግሞ ተጨማሪ ጊዜ፣ ተጨማሪ ገንዘብ ኢንቨስት ማድረግ አይጠበቅብህም። ስለዚህ ቆርጠህ ከዛ ግንኙነት ውስጥ ሙሉ ለሙሉ መውጣት እንዳለብህ አስታውስ። ሶስተኛው ነገር ፍቅርም የራሱ ሱሰኝነት እንዳለው ልታስታውስ ይገባል። ልክ የሆነ ሱስ ጀምረህ ለማቆም በጣም እንደምትቸገረው ሁሉ ለምሳሌ የቡና ሱስ ጀምራለህ። ያን የቡና ሱስ ለመቁረጥ ግን ረጅም ጊዜ ይፈጅብሃል። አይምሮህ ካለዛ ነገር መንቃት እንዳለበት ለመማር ጊዜ ይፈጅበታል። ልክ ፍቅርንም እንደዛው ተረዳው። የሆነ ሰው ደስታ ሲሰጥ ነበረ ማለት በጣም ጥሩ ጊዜ ስታሳልፉ ነበር። በድንገት ከህይወት ሲወጣ አይምሮ የባዶነት ስሜት ይሰማና ያን የባዶነት ስሜት በአንድ ማሸነፍ አይችልም፣ ጊዜ ይፈጅበታል። ያን ጊዜ ማለት ለአይምሮ መስጠት መቻል አለበት፣ ወይም ደግሞ እንዲዘጋጅበት ቀድመህ አንተ ሬዲ ልታደርገው ይገባል። አራተኛው ነገር ትዝታዎችን በአዲስ ልምድ መቀየር መቻል አለበት። የቀድሞ ፍቅረኛ ጋር የምታሳልፉባቸው ቦታዎች ይሄድ ከእርሷን መርሳት አችልም። ለአይምሮ አዲስ ልምድ ወይም ደግሞ አዲስ ማንነት ልትሰጠው ይገባል። እውነቱ ያ ነው። ምክንያቱም ትላንት የነበረክበት ቦታ ሊሆነ ዛሬ መርሳት አችልም። ነገር ግን ዛሬን እንደትረሳ ወይም ደግሞ እርሷን ሙሉ ለሙሉ መርሳት እንድትጀምር አዳዲስ ልማዶችን ለአይምሮ አቅርብለት። አይምሮ ያኔ ምን ይረዳል መሰለህ? እነዛን ባክ የነበሩ ሂስትሪዎችን ያጠፋና አዲስ ነገሮችን ለመልመድ ስለሚታገል አዲስ ስራ ትሰጠዋለህ ማለት ነው። ያ ማለት የባዶነት ስሜት ፈጽሞ አይሰማውም። የባዶነት ስሜት ደግሞ የማይሰማው ከሆነ ከነባር ትዝታ ጋር ራሱን አያታግልም። በመጨረሻ ማወቅ ያለበት ወሳኙ ነገር ለምን እንዲሆነ ከሚል የህይወት አዙሪት ውስጥ ልትወጣ ይገባል። ሰዎች ብዙ ጊዜ የቀድሞ ፍቅረኛቸው እንዳይረሱ ከሚያደርጓቸው ነገሮች አንዱ ለምን እንዲሆነ ወይም ደግሞ እንዲህ ባደርግ ኖሮ የመሳሰሉ ነገሮችን ለራሳቸው ደጋግመው ስለሚናገሩ ነው። ግንኙነቱ አብቅቷል፣ ነገር ግን አንተ ዛሬም እዛ ቦታ ላይ ነህ። ስለዚህ እርሷን ለመርሳት ወሳኙ ነገር ወይም ማድረግ ያለብህ ነገር ምንድነው? ለምን እንዲሆነ የሚል ጥያቄ ራስህን መጠየቅ አቁም። ምክንያቱም እነዛ ጥያቄዎች ዛሬ እሷን ወደ ህይወት አይመልሱም።